ኑሮን እንዲያሳምረው መከራ ደግሞ እነሱን ያሳምራቸዋል። ሙተው እንዲኖሩ ሙተው እንዲናገሩ ያደርጋቸዋል። ወከብረት ነፍሶሙ በውስተ ዓለማት ክልኤቲ ዘዝየ ወዘከሃ የሁለት ዓለም ነገስታት ያሰኛቸዋል። በወዳኛው ያስገባሉ፣ ያስወጣሉ፣ ያጸርቃሉ፣ ይኮንናሉ፣ ይገላሉ፣ ያድናሉ፣ ይሰጣሉ፣ ያነሳሉ። ሰው ሲያጠፋ ይቀጣሉ። በወዲኛው ዓለም ደግሞ ጽላት ተቀርጾላቸው ቤተክርስቲያን ታንጾላቸው ገድላቸው የሰማዕታት ድርሳናቸው የሊቃውንት ታምራቸው የጻድቃን የየዕለት የሕይወታቸው ጽንሰታቸው ልደታቸው ኑሯቸው ሞታቸው መሰወራቸው እርገታቸው ተጽፎላቸው በቁመው ከሚንቀሳቀሱ ሕያዋን ሬሶች ይልቅ ሙተው ይናገራሉ ነው የቅዱስ ያሬድ ምስጢሩ ሲመነዝር ሲተነተን ሲበለት ማለት ነው። እና ዛሬ የሁለት እናትና ልጅ ታሪክ ነው የምናከብረው። አንድ የዛሬ 4-5 ዓመት ይመስለኛል አንድ መጽሐፍ ምርቃት ይዤ ነበረ። የመጽሐፉ ርዕስ ምን ይላል መሰላችሁ? የአንድ ሰው ዋጋ ስንት ነው ይላል። ደህና ዋላችሁ? እንዴት ዋላችሁ? የአንድ ሰው ዋጋ ስንት ነው? እስኪ አንቺ ስንት ብር ታወጫለሽ ገበያ ብትወጪ? አልሸጥም እያልሽ ነው። ለምሳሌ እኔ ገበያ በወጣ ስንት ታወጣለህ ቢባል አይደለም እናንተ ድሆቹ የአሜሪካ መንግስት ያለ በጀቱን መድቦ ለእግዚአብሔር አይደለም መላ ሰውነቴን አንድ ጣቴን ሊገዛኝ አይችልም። በእኔ ጣት ውስጥ የክርስቶስ ቁስል አለ፣ ደሙ አለ፣ ችንካሩ አለ፣ ስጋው አለ። ክርስቶስ ከሰማይ የወረደው ከልልና ወደ ትሕትና የመጣው ከርቀት ወደ ግዝፈት ከሕያውነት ወደ ሟችነት ከዘላለማዊነት ወደ ጊዜያዊነት ካለመወሰን ወደ መወሰን ሁሉን ማድረግ ከመቻል ምንም ማድረግ ወደ አለመቻል ከማጥገብ ወደ መራብ የመጣው ለአሜሪካ መንግስት ወርቅ አይደለም፣ ለሳውዲ አረቢያ ነዳጅ አይደለም፣ ኢትዮጵያ ውስጥ ላለው ሀብት ንብረት የአየር ጠባይ አይደለም፣ ለአንተ ለአንቺ ለእኔ ነውና የተሰቀለው። እያንዳንዳችን በብር ብንተመን ዋጋችን ማንም ሊገዛን አይችልም። ለዚህ ነው ቅዱስ ጴጥሮስም ሲናገር ምን ይላል? በሚያልፍ ወርቅና ብር አልተገዛችሁም፣ በከበረው በክርስቶስ በደሙ በበጉ ደም ነው የተገዛችሁት አለ። ስለዚህ ምእመናን ዓለም ላይ ያለው ወርቅ ብር ገንዘብ ቢሰበሰብ እኔን አንተን አንቺን እኛን መግዛት ይችላል አይችልም? ጮክ ብላችሁ ንገሩ። ይችላል አይችልም? አይችልም፣ አይችልም። እዚህ ሜዳ ላይ ወርቆ እየለመነ ፀሐይ ቀን የሚጠብሰው ብርድ ሌሊት የሚያቆራምደው ሰውነቱ ወይቦ ከሰው ተራ የወጣ ወንድማችን ገበያ ላይ ቢወጣ እነ ቻይናና አሜሪካ አይገዙትም። ለምን? የእነሱ ጌታ በወር በደሙ ገዝቶታል፣ በቁስሉ ገዝቶታል፣ በግርፋቱ ገዝቶታል፣ በሐመት በኮምጣጤው ገዝቶታል፣ በመሰቀሉ ገዝቶታል፣ በመቸንከሩ በመሞቱ በመገነዙ በመቀበሩ በትንሣኤው በእርገቱ ዳግመኛም በመምጣቱ ገዝቶታል። ስለዚህ ዛሬ የምናከብረው የ3 ዓመት ሕፃንና የእናቱን ታሪክ ነው። ይሄ ሁሉ ሰው የተሰበሰበው ለ3 ዓመት ሕፃን ሲባል ነው። ምእመናን ለምን? ስራ ሰርቶበታል። የባከነ ጊዜ ሁልጊዜ እንደምለው እኔ ለአባቶቻችን ቅዱሳን የባከነ ጊዜ የላቸው፣ የባከነ ገንዘብ የላቸው፣ የባከነ እድሜ የላቸው። አንዳንድ ጅላጅል ሰዎች እንኳን ለክርስትና ለፍልስፍና ሎጂካል እንኳን ልናደርገው የማንችል ተራ ጥያቄ ይጠይቃሉ። የ3 ዓመት ሕፃን ምን አውቆ ነው ጡጦ ይጥባ አቦለድ ብላ እንጂ ብሎ በሱ ልክ እሱ በ60 ዓመቱ ገና ጡጦ እየጠባ ካቦለድ ባነሰ ጭንቅላት እየዛከረ ቂርቆስ ላይ ይዘጋል። ወንድሜ በመጽሐፍ ቅዱስማ የ3 ዓመት ሕፃን አረጋዊ ሽማግሌ በለው። አረ ዮሐንስ መጥምቅ በእናቱ ወር ሰግዷል። የበለጠ አለ በእናቱ ወደ ሰገዳለ። ጀግኖቹማ ሐረይኩከ እምከርሰ እምከ እምቅድመ ፍጥርከ ከመፍጥር ሳልፈጥርህ በሆድ መረጥኩህ በእናትህ ማኅፀን ሳለሁ መረጥኩ ብሏል እግዚአብሔር። የሕፃናት አንዳንድ አሁን ዘመናውያን ድግሶች ላይ ወረቀቱ ላይ ምንም ይላል። ጥሩ ጥያቄ ጥሩ ሀሳብ ነው። እውነቱን ለመናገር ለሕፃናት ጮክ ብላችሁ ነገር ለሕፃን ምን የለንም ቦታ የለንም። ያው በየጠጅ ቤቱ በር ላይ ደግሞ ለሽማግሌ ቦታ የለንም ቢባል ብዬ አስባለሁ። እኔ በመቁረቢያው ጠጅ ቤት የሚንገላወዳል ይገርማችሁ። በ70 ዓመቱ አረ ቦታ እኔ ወጣቱ ይጠጣ እያልኩኝ አይደለም። ቢያንስ ወጣቱ ይቋቋመዋል።
ስፔር ፓርት መቃየራ በሌለው ሰውነት ጉበትን በመጠጥ ሳምባን በሲጋራ ጥርስን በጫት ማበላሸት አንተን ብቻ ሳይሆን ለአንተ የሞተውን ክርስቶስ ጭምር ዋጋ ቢስ ታደርገዋል። እና ቅድም እንደነገርኳችሁ ቂርቆስ ሕፃን ነው፣ ትንሽ ነው። ግን ያችኑ ትንሿን እድሜ ኑሮባታል። እግዚአብሔር ለሕፃናት ቦታ የለኝም አይልም። ዓለም ከ18 ዓመት በታች ሕፃን ናችሁ ብሎ አይቀጥራችሁም። ከ65 ዓመት በላይ አርጅታችኋል ብሎ መጥቶ ይተፋችኋል። አታገለግሉም። እስከ 18 ዓመት አልበቃችሁም፣ ከ65 ዓመት በላይ ጨርሳችኋል ብሎ ያሰናብታል። እግዚአብሔር ግን የሕፃናት አምላክ ነው፣ የወጣቶች አምላክ ነው፣ የአዛውንቶች አምላክ ነው፣ የድሆች አምላክ ነው፣ የሀብታሞች አምላክ ነው። የጎደለባቸው የሞላላቸውን እኩል የሚያስተዳድር አምላክ ነው። ላተረፉ ለከሰሩ፣ ለተሾሙ ለተሻሩ፣ ላጡ ላገኙ፣ ለጤነኞች በሽተኞች፣ ለወጡ ለገቡት ሁሉ አምላካቸው ማን ነው? ምእመናን ጮክ ብላችሁ ንገሩ። አምላካቸው ማን ነው? እግዚአብሔር ነው። እና እነዚህ እናትና ልጅ ኢየሉጣና ቂርቆስ የነበሩበት ዘመን በዚህ በሶስተኛው በአራተኛው መቶ ክፍለ ዘመን ነው። ምእመናን እንዲያው ወደ ጥልቅ ጉዳይ አንገባም ጊዜያችሁን ላለመብላት። ይሄ ሁለተኛው፣ ሶስተኛው፣ አራተኛው፣ አምስተኛው መቶ ክፍለ ዘመን ብለን በታሪክ የምናጠናው እነ 300-400 ዓመታት ቤተ ክርስቲያኒቱ መሰረት ላይ የቆመችበት ነው። በመጀመሪያ ደረጃ ቤተ ክርስቲያኒቱን አለት ላይ ያቆማት ቀራንዮ ላይ የተሰቀለው ክርስቶስ ነው። ጎልጎታ የተቀበረው ክርስቶስ ነው። አርጎ ተነስቶ ያረገው አርጎ በክብር ያለው ኋላም መጥቶ ወደ መንግስቱ የሚጠቀልለን ኢየሱስ ክርስቶስ ነው። ነገር ግን ቤተ ክርስቲያኒቱ በበለጠ እየሰፋች እየበዛች በሄደች ቁጥር የመጣባትን ውጫዊ ውስጣዊ ፈተና የተቋቋመችው እንደነ ኢየሉጣ አንገታቸውን ለሰይፍ አይምሯቸውን ለመጻፍ ጀርባቸውን ለጅራፍ ሰውነታችን ለጾም ለጸሎት አሳልፈው በሰጡ አባቶቻችን ነው። የሚገርመው ታሪክን ስታጠኑ ዛሬ ጽላት የቀረጽንላቸው ቤተክርስቲያን ያነጽንላቸው ገር ልብሳን ተአምር የጻፍንላቸው ቅዱሳን በዓለም አቀፍ ደረጃ እያልኩኝ ነው። በአብዛኛው በሁለተኛው በሶስተኛው በአራተኛው መቶ ክፍለ ዘመን የተነሱ ናቸው። በሊቃውንት ደረጃ እነ ቄርሎስ፣ እነ ዮሐንስ አፈወርቅ፣ እነ ባስልዮስ፣ እነ ጎርጎርዮስ፣ እነ ኤጲፋንዮስ፣ እነ ዲዮስቆሮስ፣ እነ አትናቴዎስ እንዲያው ሌሎችም አሁን ያልጠቀስኳቸው መንፈሳውያን ምስራቃውያን የተዋህዶ ከዋክብት እንዳሸን የፈሉት እንደ እንጉዳይ የበቀሉት በዚህ በመከራ ወቅት ነው። ከሰማዕታት እንደነ ቅዱስ ጊዮርጊስ፣ እንደነ ቅዱስ ገላውዲዮስ፣ እንደነ መርቆሪዎስ፣ እንደነ ቂርቆስ፣ እንደነ ኢየሉጣ፣ እንደነ አርሴማ ያሉትን በእውነቱ እኔ ሁልጊዜ እንደምለው ሊቃውንቱ በቃል ሰማዕታቱ በገር ሊቃውንት በቀለም ክርስትና ሲጽፉት ሰማዕታት በደም ጽፈውታል። ሰማዕታት በአንደበታቸው ሊቃውንት በአንደበታቸው ሲያመሰጥሩት ሰማዕታት በአንገታቸው ገልጠውታል። ክርስትና በአንደበትም ይሰበካል። አንገት ታርዶ ይሰብካል፣ አንደበት ተርጉሞ ይሰብካል። በቀለም ተጽፎ ይሰበካል፣ ደም ሲፈስ ይሰበካል። በቃል ይነገራል፣ በተግባር በገርልም ይመነዘራል። ምእመናን እና ቅድም እንደተናገርኩት እነዚህ ጀግኖቹ መንፈሳውያን የተዋህዶ አርበኞች የወጡት በፈተና ወቅት ነው። እኔ ሁል ጊዜ እንደምንለው ምእመናን አባቶቻችን እንደሚለው ለክርስትና ከቤተ መንግስት ይልቅ በረት ይስማመዋል። ከተሽከርካሪ ወንበር ይልቅ ሻካራ መስቀል ይስማመዋል። ከውድ መጠጥ ይልቅ ሐሞትና ኮምጣጤ ነው ያዳነን። ብራስሌት አይደለም ያዳነን፣ ቀለበት አይደለም ያዳነን። ኢየሱስ ክርስቶስ ራቁቱን ተሰቅሎ ነው ያዳነን። ክርስትና ውድና ውብ ልብስ ከመልበስ ይልቅ መራቆት የበለጠ ያስከብረዋል። ፋሲካችን የጾም ውጤት ነው። ትንሣኤያችን የሞት ውጤት ነው። መከራችን ደስታችን የመከራ ውጤት ነው። ቅድም እንደተናገርኩት እሳት ካልነጠረ ካልነደደ ያ ሁሉ ፈተና ካልደረሰበት ለጆሮ ጉትቻ፣ ለጣት ቀለበት፣ ለእጅ አምባር፣ ለአንገት ሐብል መሆን እንደማይችለው ሁሉ አባቶቻችን ነደው ታርደው ተገፈው ተገርፈው ተርበው ተጠምተው ተንከራተው ወጥተው ወርደው ሐዋርያው ቅዱስ ጳውሎስ እንዳለ
እነሱ ለዓለም ስላልተገቡት ዓለምም ለነሱ የተገባ ሆኖ ስላልተገኘ ቀራንዮ ላይ የተሰቀለውን ጌታ እያዩ መከራ ተቀበሉ። እነ ኢየሉጣ የዛሬ 1600 ዓመት ያን ሁሉ መከራ ሲቀበሉ ከ1600 ዓመት በኋላ ኮተቤ ገብርኤል ታሪካችን ይሰበካል፣ ቁልቢ ገብርኤል ታሪካችን ይሰበካል፣ በዓለም ደረጃ ዝናችን ይናኛል ብለው አይደለም። ይሄ አየር ባየር ንግ እካካይ ልካከልግ ስጠኝ እሰጥሃለሁ አይደለም። ክርስትና የሚገባቸውን አደረጉ፣ ከሚገባቸው በላይ ከፈላቸው እግዚአብሔር። በሁለት ዓላማ ከበራቸው። እዚህ ነደዱ፣ እዛ የነደደውን ያበርዳሉ። እዚህ ታረዱ፣ እዛ ለታረደው ቤዛ ይሆናሉ። እነ ተክለ ሃይማኖት እግራቸውን በጸሎት አስረከቡ፣ እነሱ በጸሎት ሄለናውን ይቀጥላሉ። እና አቡነ ገብረ መንፈስ ቅዱስ ጸሎታቸው በጸሎት አይናቸው ፈሰሰ፣ እነሱ በጸሎታቸው የሌላውን አይን ያበራሉ። እነ ቶማስ ቆዳቸው ተገፈፈ፣ እነሱ ሌላውን ከለምጽ ያድናሉ። ቅዱሳን እነሱ ተርበው ሌላውን ዳቦ ያበላሉ፣ እነሱ ተጠምተው ለሌላው ውሃ ካለት ያፈልቃሉ። አምላካችን እግዚአብሔር ለብድራት ከፋይ ነው። አመድ አፋሽ አያደርግም፣ ወጭ ሰባሪም አይደለም እግዚአብሔር። እና ቂርቆስና ኢየሉጣ ደህና ዋላችሁ አላችሁ አይደል? እስኪ አጫውቱ ባል ጊዜ። ስለዚህ ዛሬ አራት ነገሮች ላይ አተኩራችሁ ግንዛቤ ብትወስዱ ደስ ይለናል። አንደኛ ዛሬ እያነገስ እያከበርን ያለ ነው ቦርሳ የጠፋው ሰው እያሉ ነው። እንግዲህ አይምሮም የጠፋችሁ ካላችሁ ዛብ ከብ ይሰጣል። ቦርሳ ብቻ አለ። ደህና ዋላችሁ። እና ቅድም እንደነገርኳችሁ ዛሬ ቤተ ክርስቲያኒቱ አራት አካላትን ታከብራለች፣ አክብራለች። አንደኛ የምስጋናዎች ሁሉ እፍታውን የሚበላው አይነታውን የሚጠጣው ትናንት ንጉስ፣ ዛሬ ንጉስ፣ ለዘላለም ንጉስ እግዚአብሔር ነው። ገብርኤል የሚንገስ ሚካኤል፣ ጊዮርጊስ የሚንገስ አቡነ ተክለ ሃይማኖት፣ አርሴማም ትንገስ ክርስቶስ ሰምራ። በምስጋና ሁሉ ዋናው ትልቁ 99.9 ከመቶ ሳይሆን 100% ምስጋናውን የሚወስድ ክብሩን የሚወስድ ማን ነው? በአንድ ድምፅ ንገሩኝ። አሁንም ድገሙት፣ አሁንም ድገሙት። በዋናነት ማንን እያነገስን ነው? ማንን እያነገስን ነው? ገብርኤልን፣ ኢየሉጣን፣ ቂርቆስን ብለን የመጣ ነው ማንን ስለምናውቅ ነው? ማንን ፍለጋ ነው? እግዚአብሔርን ፍለጋ ነው። ስለዚህ ቤተ ክርስቲያኒቱ አሁንስ መላለሙን ብትሰሙት ይትባረክ እግዚአብሔር አምላከ አበዊነ አምላኮሙ ለቂርቆስ ወለእሙ አባቶቻችን ሌሊት በጸናጽል እሑድ ነው ዛሬ ይቀየራል ይቀየራል አይቀየርም። አይ ሰው ሙያ ገብቼ እንዳልፈተፍት ብዬ ነው። አንዳንድ ጊዜ በእኛ ሀገር ትንሽ መድረክ ስንይዝ ቀዶ ጠጋኝ እንሆናለን። ከተብረት ነው ኢትዮጵያ ውስጥ ባለስልጣንና ሰባኪ ስልጣን ሲይዝ እንትናም ሐኪም ነው፣ እንትና ኢንጂነር ነው። ባለስልጣን ከሆነኛ ሀገር ኢንጂነር ነው፣ ዶክተር ነው፣ ፓይለት ነው፣ ሹፌር ነው፣ ሁሉን ነገር ነው። እረታው የሚል የለም። ታውቃላችሁ መድረክ ላይ የሚቆሙ ሰዎች እኔ አሁን አንዳንድ ጊዜ አፍራለሁ። ግዙን እንዴት አድርገው እንደሚሰባብሩት። እንደው ትልልቅ መድረክ ላይ ያሉ መምህራን ብዙ ሰሚ ያላቸው እኮ ናቸው። እገሌ ብለን ብንናገር እሳቱ ላይ ቤንዚን ማርከፍከፍ ነው፣ ጥላቻን ማብዛዛት ነው። ምን ያደርጋል ብለን እንጂ አየለ ከበደ ብለን እንነግራችሁ ነበር። ግዙ ሲጨማለቅ እንደው እግዚአብሔር የቋንቋ አምላክ አይደለም የሰው አምላክ ነው እንጂ እንዴት ይናደድ። እኛ ግን ደካሞች ስለሆን እንናደዳለን። ይገርማችሁ እንግሊዝኛውን ፈረንጆቹ ትተው ንቀዋችሁ ስለሆነ ብታጨማልቁትም አልፈዋቸዋልና ጉልበታችሁ እንጂ አንደበታችሁን አይፈልጉትም። ቁም ነገር የለው እና አንዳንድ ግዙ ሲጨማለቅ እንዴት እንደሚያውቁታል እነሱ ከኋላ ያሉት እነማንን እየተባለ እንደሆነ እንትና እያሉ ነው። ግን እኛ ስም አንጠራም። ተጨማሪ አጀንዳ መፍጠር አይገባንም። ምክንያቱም ቤተ ክርስቲያኒቱ ሀገሪቱ ከበቂ በላይ በአጀንዳ የተጠለቀለቀች ናት። ቲክቶክ በአጀንዳ ተጠለቅልቋል። ዩቲዩብ በአጀንዳ ተጠለቅልቋል። ኑሯችን በአጀንዳ ተጠለቅልቋል። ቢያንስ አጀንዳችሁን ባንፈታ እንኳን ተጨማሪ አጀንዳ በመፍጠር አናሰቃያችሁም። ስም አንጠራ እና ለማለት የፈለግኩት ዛሬ ቅድም እንደተናገርኩት ዋናው ነጋሹ ተከባሪው ማን ነው ብያለሁኝ? አቤት ይትባረክ እግዚአብሔር አምላከ አበዊነ አምላኮሙ ለቂርቆስ ወለእሙ የቂርቆስ የአባቶቻችን አምላክ እግዚአብሔር ይመስገን። የቂርቆስ የኢየሉጣ አምላክ ይመስገን እያሉ ሲጸነጽሉ ያደሩት ይገርማቸዋል። ይህ ነው ሲባል ያደረው ሌላ ነገር እንዳይመስላችሁ። ዋናው ሲከበር፣ ሲቀደስ፣ ሲሰለስ፣ ሲመሰገን ያደረው እግዚአብሔር ነው። ቅድም ስጋው የተበላለት፣ ደሙ የተጠጣለት፣ ወንጌሉ የተነበበለት፣ መስቀሉ የተተከለለት፣ ቁስሉ የተመሰከረለት የቂርቆስ የኢየሉጣ የገብርኤል አይደለም፣ የኢየሱስ ክርስቶስ ነው። በዋናነት
ነጋሹ እግዚአብሔር ንጉሥ ውእቱ ቅድመ ዓለም እግዚአብሔር ዓለም ሳይፈጠር ንጉሥ ነበር። ዓለምን ፈጥሮ ንጉሥ ነው። ዓለምንም አሳልፎ እግዚአብሔር ምንድነው? ንጉሥ ነው። እሱን ያከበር ነው በአንደኛነት። ሁለተኛ ቅዱስ ገብርኤል በቅዱስ ገብርኤል በኩል መላእክትን እናከብራለን። መላእክት ስራቸው ምንድነው? ሐዋርያው ቅዱስ ጳውሎስ በዕብራውያን 1:14 ላይ ወመላእክትሰ መንፈስ እሙንቱ እለ ይትፌነው በእንተ እለ ሀለወሙ ይረሱ ሕይወተ ዘላለም። መላእክት ምንድናቸው ብለህ ትጠይቀኝ እንደሆነ መላእክትማ የዘላለም ሕይወት ሊወርሱ የተዘጋጁትን ለመርዳት የሚላኩ ረቂቃን መናፍስት ናቸው ይላል። ስለዚህ ቅዱሳን መላእክትን የማክበር ግዴታ አለብን። ንጉሱን ወደን ሰራዊቱን ጠቅላይ ሚኒስትሩ ወደን ፖሊሱን መጥራት አንችልም። ፖሊሱ መሪው አጠገብ አለ። ቅዱሳን መላእክት የእግዚአብሔር መልእክተኞች ናቸው። አንዳንድ ጅላጅል ሰው ደግሞ የኛ ጸሎት ወደ እግዚአብሔር ሊያደርሱ ይችላሉ። የእግዚአብሔር ቸርነት ወደኛ ሊያመጡ ይችላሉ። የኛን ጸሎት ግን ወደ እግዚአብሔር አያደርሱም። እንደውም አንድ እግዚአብሔር የተጣላው አንደበቱን ሰይጣን የተከራየው ሰውዬ ምን አለ? ዋን ዌይ ነው አለ። ዋን ዌይ ታውቃላችሁ? አሁንም የሰው ቋንቋ እንዳለበት ሰው እየፈረድኩኝ እኔ ቢበላሽ ፈረጆቹ ይሉም እግዚአብሔር ይመስገን። እናንተ አታውቁትም እንዴ? ለቃቅማችሁ ነው። ለቃቃሚዎች ደግሞ ይግባባሉ። ችግር የለም። ደህና ዋላችሁ? እየሰማችሁ ነው? እስኪ እልል በሉ አንድ ጊዜ ዲገሙ እና የቅዱሳን አገልግሎት የመላእክት አገልግሎት ዋን ዌይ አንድ መንገድ አይደለም። ወደዛም ያስኬዳል፣ ወደዚህ መንታ መንገድ ነው። ሁለት መንገድ ማለት እኮ እንደዚህ የሚያስኬድ ከዛም የሚያስመጣ ነው። ዋን ዌይ አንድ መንገድ ከሆነ ወደዛ ብቻ ወደዚህ የሚያስመጣ ነው አይደለም። መላእክት የኛን ወደ እግዚአብሔር ያቀርባሉ። አንድ መንገድ በል የእግዚአብሔርን ቸርነት ወደኛ ይዘው ይመጣሉ። ሁለት መንገድ በል አስመጭና ላኪዎች ናቸው። የኛን እንባ ወደ ክርስቶስ፣ የክርስቶስን መፍትሄ ወደኛ፣ የኛን በሽታ ወደ ክርስቶስ፣ የክርስቶስን መድኃኒት ወደኛ፣ የኛን ጥያቄ ለክርስቶስ፣ የክርስቶስን መልስ ለኛ ያመጣሉ። ይሄ ደግሞ ተጽፏል በሐዋርያት ሥራ ምዕራፍ 10 ላይ ስትመለከቱ ቆርኔሌዎስ እግዚአብሔር ጸሎትህን፣ ድካምህን፣ ጥረትህን፣ ምጽዋትህን ተቀብሎላል። አንድ መንገድ አሁንም እንደዛ አድርግ ብሏል። ሁለተኛ መንገድ ማለት ነው። ሌላ ነገር የለም። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ከብሉይ ከሐዲስ የወጣ ከሃይማኖት የተፈናቀለ ክርስቶስን የማይገልጥ ክርስቶስን የማይገልጥ ሰይጣንን የማያጋልጥ ትምህርት አልነበራትም፣ የላትም፣ ለዘላለምም አይኖራትም። ስለዚህ ዛሬ ቅዱስ ገብርኤል በቅዱስ ገብርኤል በኩል መላእክትን እናከብራለን። እንደውም እዚህ ማሪሳቅ በተባለው የቤተ ክርስቲያን መጽሐፈ መነኮሳት ነው። በነገራችን ላይ ሰሞኑን መነኮሳት መጽሐፈ መነኮሳት ለግብጽ መነኮሳት ነው፣ ለኛ አይመለከተንም የሚሉ የሮሜ መልእክት ለሮሜ እንጂ ለኛ አይመለከተንም እንድንል ለክደት የሚገፋፉን እንደው ማፈርም እኮ አንዱ ነው። መሳቀቅ፣ መሸማቀቅ ስጋ ያሸንፎኛል፣ አቅም አንሶኛል፣ ልብላ፣ ልጠጣ፣ ልልበስ የሚለው ሰውነቴን ማሸነፍ አልቻልኩም፣ ተሸንፌያለሁ፣ ታውኝ ማለት ሲገባ እንደው የሌባ አይነ ደረቅ መልሶ ልብ አድርቅ የሚሉ በየቲክቶኩ እየመጡ መነኮሳት ያልወከሏቸው መነኮሳትን የማይወክሉ አንዳንድ መነኮሳት ሲናገሩ ሰማለ። መጽሐፈ መነኮሳት ማለት ምዕመናን ብሉይ የተተረጎመበት ሐዲስ የተተነተነበት ክርስትናን ማውራት ብቻ ሳይሆን መኖር እንደሚቻል አይደለም። ለመነኩሴው፣ ለጥቁር ራሱ፣ ለነጋዴው፣ ለወታደሩ፣ ለባለት ጭምር መልእክት የሚያስተላልፍ መጽሐፍ ነው። እዛ ርዕሱ አይደለም እንደው ጎርፍ ወስዶ ነው። ይቅርታ መመን ጎርፉ ተመልሻለሁ። ደህና አደራችሁ። እዛ ላይ እንደዚህ ብሎ ተጽፏል። ይገርም ምንተ እንተ ንብ በእንተ ሁላቁ የመግቦቶሙ ለመላእክት። ስለ መላእክት መግቦት ምን እንላለን? ወሬዮቶሙ ጻድቃን ስለመጠበቃቸው ዋዲ ያስተሐምሙ እንደገና ተግተው ነቅተው ለኛ ይጠብቁናል፣ ያማልዱናል። ከመ አስተሐምሞተ አኀው አብያን ከመዘለ ንዑሳን ታላላቅ ወንድሞች ለታናናሽ ወንድሞቻቸው እንደሚቆረቆርላቸው ሁሉ ቅዱሳን መላእክት ለታናናሽ ወንድሞቻቸው ለኛ ይቆረቆሩልናል ይላል።
መላእክት ታላቅ ወንድም ናቸው። በተፈጥሮ 6 ቀን ይቀርሙናል። ይገርማቸዋል። ገብርኤል ታላቅ ወንድማችን፣ ሚካኤል ታላቅ ወንድማችን ነው። እሱ ነው የተፈጠረው፣ እኛ አርብ ነው የተፈጠርነው። ስንት ቀን ይቀርሙናል ማለት ነው? ታላቅ ወንድም ማለት ግን መንታ እንኳን